ማጣትንም ማግኘትንም አውቃለሁ ያው ማንም ነገር ታይኩኝ አይ ምንም አይደል የኑሮዬ በቃኛል ማለት ሚስጥር ተምሬ ያለው ከሚሉት ወገን ነኝ ዘሪቱ ከበደ በቅርቡ ያሳተመችው መጽሐፍ ውስጥ የገለጸቻቸው ሐሳቦች በማህበራዊ ሚዲያ መነጋገሪያ ሆነዋል። ዘሪቱ ከተለያዩ ወንዶች ጋር ተኝቻለሁ ማለቷን ተከትሎ በርካቶች ሐሳብ አስተያየታቸውን እየሰጡ ነው። ለመሆኑ ዘሪቱ በትክክል ይህን ቃል ገልጸዋለች ወይ? ዘሪቱ ከተለያዩ ወንዶች ጋር ግንኙነት ነበረኝ አለች የተባለውን የመጽሐፍ ገጽ አዲስ መረጃ ለመመልከት ችሏል። ቃል በቃል ያጋራቸዋል። ለመሆኑ ዘሪቱ ስሟ ተያይዞ የተነሳው ከነማን ጋር ነው የሚለውም ሌላኛው መረጃችን ሲሆን ጋዜጠኛው ስለ ዘሪቱ የሰጠው ምስክርነትን የተመለከተ መረጃም ይዘናል። ሌሎች ግን ዘሪቱ ምንም ይሁን ምን ያሳለፈችውን ነገር በይፋ መናገሯ ጀግና ነች። እንዲህ አይነት ሐቅ ያስፈልጋል። ስለዚህ የሰው ልጅ ባሳለፈው ህይወትና ታሪክ መወቀስ የለበትም። ምንም ይሁን ምን ግን ዘሪቱ ባሁኑ ጊዜ ተከበረች ሴት የልጆች እናትና ባለትዳር ነች። በዛ ላይ ውድ ልጇን ያጣችው በቅርቡ ነውና ስሜቷን የሚነኩ አስተያየቶችን መስጠት አይገባም እያሉ ነው። አንዳንዶች ደግሞ እርሷ በይፋ ያወጣቸውን መረጃና ታሪክ እኛ ምን አገባን የሚል ሐሳብ እየሰጡ ነው። ለመሆኑ እናንተ ምን ትላላችሁ? ሐሳብ አስተያየታችሁን አጋሩን። እኛ ጉዳዩን እንተርከዋለን። ዘሪቱ በቅርቡ ባሳተመችው መጽሐፍና መነጋገሪያ የሆነውን ገጽ አዲስ መረጃ ለመመልከት ሞክሯል። ታሪኩ እንዲህ ይላል። ከደረስኩበት ጊዜ ጀምሮ የፍቅር አድናቂ ወይም ሮማንቲክ የሚባሉ ሰዎች አይነት ነበርኩ። የፍቅርን ስሜት የምወድና የምፈለግም ነበርኩ። ሆኖም ግን አካላዊ ወደ ሆነው ግንኙነት ለመግባት የማልደፍርና የምጠነቀቅ ነበርኩ እስከ ኋለኞቹ ዓመታት ድረስ ትላለች ዘሪቱ በመጽሐፏ። በግል ያሳምልልስና በቅርብ ካሉ ጥቂቶች ጋር ምናልባት የፍቅር ሱሰኞች የሚባሉ አይነት የነበርኩ ሳልሆን እንደማልቀር ተነጋግሬ ያውቃለሁ። በተለይ በመጀመሪያ የመቀራረብ ጊዜ ውስጥ የሚፈጠረውን ከፍተኛ የስሜት ድምቀትና አዲስን ሰው በፍቅር ስሜት ውስጥ ስናውቅ ያለውን አስማጭ ጊዜያዊ የደስታ ያለ ልክ ወደው ነበር። አዲስ ዓለምን በመተዋወቅ ውስጥ ያለውን ያሳሽ ኤክስፕሎረር ደስታና ጉጉት ተከትዬ ጥቂት የማይባሉ የጾታ ተቃራኒዎችን ህይወት ጎብኝቼ ወጥቻለሁ። አሰሳውን አጓጊ የሚያደርገው እርግጠኛ ያለመሆን ስሜት በነገሮች ግልጽነት ሲረግብ ነው። መስጦኝ የሰነበተውን ሰው ለመጀመሪያ ጊዜ ያለምንም አጋዥ ስሜት ስመለከተውና ከማንም የተለየ እንዳልሆነ ሳስተውል የሚፈጠረው ጭርታና ባዶነት ከባድ ነው። ወደድ ወይም ወድ የነበረው ራሱን መውደድን ስለነበር አብሮኝ ካለው ሰው ትክክለኛ ማንነት ጋር የምትዋወቀው ሲያክለፈልፈኝ የቆየው ስሜት መጥፋት ሲጀምር ነው። መልካቸውን እንኳን አጣርቼ የምመለከተው ያን ጊዜ እንደሆነ አስታውሳለሁ። ውስጤ ለጓጓለት ስሜት ሲል ካክቦና ኳኩሎ የተቀበለው ሰው ስሜቱ በረገበ ጊዜ ርቃኑን ይገለጣልና ከዛ ሰው ጋር የሚያስቀጥል አቅማት አለው። እውነት ሳይሆን ወረት እንደሆነ በደረስኩበት ጊዜ ሁሉ ትክክለኛውን ግንዛቤ እስካገኝ ድረስ የነገሩን ገለባነት በመጋፈጥ ከጊዜያዊነቱ የተነሳ የጠለቀን ትርጉም በመፈለግ ፋንታ ከሚቀጥለው ሰው ጋር የተሳካ እንደሚሆን ተስፋ በማድረግ ደጋግም የፍቅርን ስሜት ከፍታና ዝቅታን አይቻለሁ። ነገሩ የምስኪኖች ድካም፣ የጅል አፍቃሪዎች ሮማንቲክ ፉልስ አለማወቅን ነው። እኔ ደግሞ ከነርሱ አንዷ ነበርኩ እያለች ትቀጥላለች። ከዚህ ድካም ከጌታ የተነሳ አርፍ ያለ የምልበት ወቅት ከመምጣቱ በፊት ረዘም ላለም ጊዜ አርፍ የቆየሁት በትዳር ውስጥ ከነበርኩባቸው የመጀመሪያዎቹ ዓመታት ነበር እያለች ዘሪቱ ትረካዋን ትቀጥላለች። በነገራችን ላይ አሁን ኢንተርኔት ላይ እየተዘዋወረ የሚገኘው ከብዙ ወንዶች ጋር ተኝቻለሁ የሚለው ኮት ቃል በቃል የዘሪቱ መጽሐፍ ውስጥ እንደማይገኝ አዲስ መረጃ ተመልክቷል። እውነቱን ለመናገር መጽሐፉ የኔ ያህል ሱፐርፊሻል አይደለም። ማለቴ ምንም እንኳን የሁኔታ በሐሳብ ደረጃ ቢኖርም ሺ ኮሙኒኬትድ ዛት ኢን ኤ ቬሪ ክሌቨር ክራፍት ኤንድ ስፒሪቹዋል ዌይ ይላል ዮናታን ጌታቸው። በህይወቷ ውስጥ በእንዲህ አይነት ወይም በተመሳሳይ ድካም ውስጥ ማለፏን ባትደብቅም ከዚህ ተነስቶ ህይወቷን ዊልድ በሆነ መንገድ የመራች ሴት አድርጎ ማሰብ ትክክል ያልሆነ ድምዳሜ ነው። እንዲያውም ከመጽሐፉ የምንረዳው ዘሪቱ በጣም ዲሰንት እንጂ ዋይልድ አይደለችም። ዲሰንት ኤንድ ማነር የሆነ ህይወቷን እንደመራች ነው። ሌላው ቀርቶ ባሏን በድንግልና ተጠብቃ እንዳገባች መጽሐፉ ይነግረናል። በነገራችን ላይ በዚያ ላይ ነገር መጽሐፉ ውስጥ ያለው ፖርሽን ትንሽ ነው። አንዳንድ ሰው
ሰው ሁሉ መጽሐፉ ስለዚህ ጉዳይ የሚያጠነጥን ሳይመስለው አልቀረም። ምንም እንኳን የመጽሐፉ መነሻና ማጠንጠኛ ሁነት እዚሁ ጉዳይ ጋር የተገናኘ ቢሆንም ዘሪቱ ብዙ ጉዳዮች ላይ ያላትን አቋም እንዲሁም ህይወቷን የቀረጹትን የታሪኳን ገጾች ያሳየችበት መጽሐፍም ነው። በእርግጥ ፐርሰናሊ መጽሐፉ ላይ የተወሰኑ ሪዘርቬሽንስ አሉኝ ይላል ጻፊው። የዘሪቱን ጄኒቲ ኤንድ ሆነስቲ በጣም በወደውም ለሰፊው ህዝብ መናዘዙ ለኔ ከጥቅሙ ይልቅ ጉዳቱ የሚያመዝን ይመስለኛል። ይህን የምንለው አንዳንድ ሰዎች እንደሚሉት ፕሮቴስታንቲዝም ለንስሐ ቦታ ስለሌለው አይደለም። እንዲያውም ፕሮቴስታንቲዝምና ንስሐ አይነጣጠሉም። ቢሆንም እርሷም ይሁን ብላ ያመነችበት ሚስጥሯን በጥሩ መንገድ ክራፍት አድርገዋለች ይላል። ቀድሞ ስለነበረችበት ቤተ እምነት የገለጸችበት መንገድ በጥቂት ምቾት ነስቶኛል። የመለወጥ ታሪኳና እውነታውን ከዚህ በተሻለ መንገድ ማስተላለፍ ትችል እንደነበርም ተሰምቶኛል ይላል። እውነቷን ኮምፕሮማይዝ ታድርግ እያልኩ አይደለም፣ ግን ከገለጸችበት መንገድ ይልቅ ሰዎችን ኦፌንድ የሚያደርግ እውነቷ እንዲሆን በጥቂቱ ብትፈቅድ መልካም ነበር። በተጨማሪም የአንዳንድ የመጽሐፉ ክፍሎችና የተጠቀሱ ግለሰቦች አጠቃላይ የመጽሐፉ ቲም አንጻር ያላቸው አስፈላጊነት ብዙም የሚታይ አይደለም። ያም ሆነ ከልጅነት እስከ ልጁነት በጣም ጥሩ የሚባል መጽሐፍ ነው። ይዘቱም ማነስ ያለ ስለሆነ በአንድ ቁጭታ ሊነበብ የሚችል ነው። ብታነቡት ታተርፋላችሁ። ከዛም በዘለለ ደግሞ እንደዚህ በማህበራዊ ሚዲያ የሚነሱ ሐሳቦችን በቀጥታ ከመውሰድ አንብቦ መገላገል ይሻላል። ሌላኛው አስተያየት ሰጪ ደግሞ ዘሪቱ ከነማን ጋር ግንኙነት ሊኖራት ይችላል ብሎ ያነሳል። መጀመሪያ ከዘሪቱ ከበደ ጋር የሰሩት ሁለት ሰዎች ማለትም ኤልያስ መልካና ኢዮብ መኮንን ነበሩ። አሁን ሁለቱም በህይወት የሉም። የዘሪቱን ከልጅነት ወደ ልጁነት ሳነብ አንድ የሞራል ጥያቄ እየተመላለሰብኝ ነበር ይላል። ዘሪቱ ከልጅነት ባሏ ብቻ ሳይሆን ከልጆቹ አባት ላቃቸው መንግስቱ የታዋቂ አፍሪካ ኳስ መሰረትና አባት የሚባል የመንግስቱ ወርቁ ልጅ ጋር በጋብቻ ተሳስራ እየኖረች ከትዳሯ ውጭ እየዞረች ከሌሎች ወንዶች ጋር ትተኛ እንደነበር በመጽሐፉ አስፍራለች ይላል። በእርግጥ እኛ ይህን መረጃ ስንሰራ እንደነገርናችሁ ይሄ በቃል የተገለጸ አይደለም። ስራዋን ሀብላ እስኪመላ በሉ የሰው ልጆች ሁሉ በሚል ኤችአይቪ ስርጭት እንዳይስፋፋ ዝሙት ይቆም የሚል ዘፈን ላይ ጀመረችው ዘሪቱ እየዞረች ካገኘችው ወንድ ጋር ያውን በትዳሯ ላይ ተባልግ እንደነበር በመጽሐፏ በኩል ተናግራለች ብሎ ይተቻል። አንዳንዴ ስህተቶቻችን ራሳችንን እንማርባቸዋለን፣ ሌሎችም እንዳያደርጓቸው እንመክር ይሆናል። ነገር ግን እየዞር ከወንዶች ጋር ባልግ ነበር ስለነዚህ ይቅርታ ብሎ አደባባይ መናገር ጤነኝነት አይደለም። ከሞራል አንጻርም ኢየሱስን ተቀብያለሁ እያሉ አደባባይ ላይ የሚናገሩ ሰዎች ከወንድ ጋር እንዲህ አይነት ግንኙነት አደርግ ነበር ማለት አግባብ አይደለም ይላሉ። ምክንያቱም ዘሪቱ አሁን ላይ እናት ነች፣ የተከበረች ሰው ነች። ያ ያለፈ ታሪክ ነው። ተወዳጇ ዘሪቱ ከበደ ከላቃቸው መንግስቱ የተለያዩ ልጆችን ወልዳለች። ክርስቲያን ላቃቸው እድሜው 17 የነበረ ሲሆን ህይወቱ ማለፉ ይታወቃል። መንግስቱ ላቃቸው እድሜው 15 ነበር። ባሳለፍነው ዓመት አሁን 16 ደፍኗል። ጸሎት ላቃቸው እድሜ 13። የስ ልጆች አባት የተወዳጅ የምንጊዜም ኢትዮጵያ እግር ኳስ ተጫዋች የመንግስቱ ወርቁ ልጅ ላቃቸው መንግስቱ ሲሆን አሁን በወቅቱ በደረሰባት ሐዘንና ስብራት ምክንያት የሰጠችው አስተያየትም ኢየሱስም ልጁን ወሰደ በሚለው ንግግሯ ይበልጥ የምትታወቅ ሰው ነች። እርሷ በቅርቡ አዲስ መጽሐፍ ለንባብ ይፋ ማድረጓን ተከትሎ ዳግም ወደ ማህበራዊ ሚዲያ መነጋገሪያ ሆናለች። በድምጻዊነቷም በዘማሪነቷም የምናደንቃት ሴት ራሷን የሆነች ማንንም ለመምሰል ያልደከመች መላመላ የሚለው ህብረት ዝማሬ በቴሌቪዥን በተለቀቀ ምሽቱን አይን ውስጥ ገብታ ያደረች ድምጻዊት ይሏታል። በወቅቱ እሰራበት በነበረው ጽጌረዳ ጋዜጣ ማግስቱን ቢሮ ስንገባ ብዙዎቻችን ያወራ ነው ከዝማሬው በላይ አዲስ ቦግ ስላለችው ድምጻዊ ነበር ይላል ታዋቂው ሰው። ከዛ ዝና ካልቸገራቸው ድምጻውያን አንዷ ናት። ስሟ አነጋጋሪ ነበር። በወቅቱ ቤቢ የሚል ቅጽል ስም ብትታወቅና ብዙዎች ቢሆን በዚያው የሚቀጥሉበት ስም ትታለ ጋዜጠኞች ስሜ ቤቢ ሳይሆን ዘሪቱ ከበደ ነው፣ በዘሪቱ ጥሩኝ ማለቷን ማነጋግሯል ይላል። ዘሪቱ ሃይማኖቷን ስትቀይር አቧራ ሳታስነሳ ራሷን ችላን ሄደችው። አሁንም ዘሪቱ ከበደን ነው የሆነችው። አቧራ ይነሳልኝ አላለችም። ዘሪቱ ሁሌም ብቸኝነት ያስፈራትም በራሷ ላይ ስለምትተማመን ይሆናል የወት ታሪኳን የጻፈችው አዲሱ መጽሐፍ ብዙ ይጠበቅበታል። ከልጅነቷ እስከ ልጁነቷ ብዙ ትልበታለች። እዛ ከሄደች በኋላ የገጠሟትን ያልተጠበቁና የዘማሪያኑና ሰባኪያኑ ያልተጠበቁ አቀባበሎች ውስጥ አያባጣ ጎርባጣዎች በሚገባው ልክ ተገልጸዋል ብሎም ይገልጻል። በነገራችን ላይ ታዋቂው ጋዜጠኛ ቴዎድሮስ ተክለአረጋይ ደራሲም ነው። እንዲህ ይላታል። ገና ወደ ዓለማዊ ዘፈን ስትመጣ ጀምሮ ዘሪቱ በራሷ ሐሳብ የመቆም ድፍረቱ ነበራት። ገና አዲስ ወደ መድረክ እንደመምጣቷ የጸጉሯ መርዘምና መተኮስ ይበልጥ እይታ ውስጥ ያስገባኛል ብላ አላሰባስባትም። ከሷ በፊት በሌላ አንስት ድምጻዊ አጋጥሞ በማይታወቅ መልኩ ተላኪ
ቀብቶ ባቀመቀመ ጸጉር መጣች። ከቅላቷ ከመልኳ ቀለል ያለ አለባበሷና የመድረክ እንቅስቃሴ ጋር ተዳምሮ በአንድ የቴሌቪዥን ፕሮግራም መተላለፍ ብቻ ያያትን ሁሉ ትኩረት ሳበች። ዘሪቱ የሚለውን ስም ከሷ በፊት በሷ ደረጃ ያለ ከተሜ የሚመጣ ስም አልነበረም። ስሟ ራሱ በቅርቧ ሰዎችና በወዳጆቿ ዘንድ የምትጠራበት ቤቢ የሚል ስም ነበራት። ወደ ብዙሃን መገናኛ ስትመጣ ግን የነበረውን ሸራ ስም የዘሪቱ እንጂ ቤቢ አይደለም፣ በዘሪቱ ጥሩኛለች ተጠራችበት ይላል። ዘሪቱ ዝናዋና ስሜቷን የምትከተል አልነበረችም። ዝናና ኗኗር ውሏን ያልቀየረባት እንስት ናት። ወንጌላዊ መሆን ለግጥሙ ይዘት እንድትጨነቅ እንጂ ዓለማዊ መድረኮች ላይ እንድትቆምም አላደረጋትም። ጭራሹን የቻለችውን ያህል ዓለማዊ መድረክ ላይም ዘምራለች። ዘሪቱ ወደዛኛው መስመር ስትገባ ሄደች እንጂ አቧራ ይነሳልኝ አላለችም የተባለውም ለዚህ ነው። እምነቷ ሕይወት እንጂ መታያ እንዲሆናት አልፈለገችም። ስትሄድ ሄደች። አዲሱን ለመውደድ የቀድሞውን መርገም አላስፈለጋትም ብሏል። በእርግጥ በዚህ መጽሐፍ ላይ ስለቀደመው የተወሰነ በጎ ያልሆኑ ነገሮች አንስታለች። አጫዎችም አላጫዋጮችም ያሰበችውን ለማድረግ የሚያሳስባት የሐሳቧን ትክክለኛነት ለራሷ ማመን እንጂ የመንጋ ሐሳብና ውሳኔ አስፈራትም። ዓለማዊ ሙዚቃዎች ከሌሎች ተለይተው እንዲታዩ ሁሉም መዝሙሮቿም እንደዛው ናቸው። ትናንትም ዛሬም ይዘቱም እንጂ ቅርጹ ያሳስባትም። ዘሪቱ ብቻዋን ብትቆም አትፈራም። ባለማዊነቷ ሆነ በመንፈሳዊነቷ ዘሪቱ ያቸው እርሷ ናት። ሌላን የማትመስልና ለመምሰል የማትነሳ ራሷን የምታውቅና የምታምናት ዘሪቱ ከበደ ይላታል። በነገራችን ላይ በርካቶች በማህበራዊ ሚዲያ እንደሚናገሩት አንድ እውነት የሆነ ጉዳይ አለ። ከዘሪቱ ጋር አብረው ከሰሩ ሰዎች ኤልያስ መልካና ኢዮብ መኮንን ህይወታቸው አልፏል። ከዛም በዘለለ በርካታ ሰዎች ህይወታቸው አልፏል። ታምራት ሞላ፣ አለማየሁ እሸቴ፣ የሚኒሊክ ወስናቸው፣ ጋሽ መራይ ስጦት፣ ኢዮብ መኮንን አቀናባሪውን ጨምረን አጠቃላይ 6 ሰዎች ህይወታቸው አልፏል። እነዚህ ነገሮች ከግምት ሲገቡ ዘሪቱ ቀደም ባለው ጊዜ ከማን ጋር ግንኙነት ነበራት የሚለው በይፋ የማይታወቅ ቢሆንም ስለ ኤልያስ መልካ ግን አንድ ሐሳብ አስተያየት ለቢቢሲ ሰጥታለች። ቢቢሲ ከነፍስ የተጠለሉ የዘሪቱ ዜማዎች በሚለው አምድ ስር ግጥሞችን አይተው እነዚህ ለዘፈን አይሆኑም ያሉ ነበሩ ሲል ጠየቃት። ዘሪቱ ትንሽ አሰብ አድርጋ መለሰች። አይ እንደዛ ሳይሆን እንዲያውም በመጀመሪያዎቹ ስቱዲዮ ውስጥ በነበርኩባቸው ጊዜያት በጣም ቀላል ናቸው፣ ጠንከር ያለ አማርኛ ግጥም መልክ የላቸውም እና አይሆኑም ወይም አያስኬዱም የሚሉኝ ብዙ ሰዎች ነበሩ። ስላልሰማኋቸው እግዚአብሔር ይመስገን። ረጅም ሳቀች። ግን ኤልያስ በተለየ መልኩ ኢንከሬጅ ያበረታኝ ያደርገኝ ነበር አለች። አቀናባሪ ኤልያስ መልካ ማለት ነው ብሎ ቢቢሲ ጠየቀ። አዎ ኤልያስ መልካ እንደውም እነዚህ ይቻላል ለካ እንደዚህም ነው መሆን ያለበት፣ ቀላል ሆኖ ከዜማ ጋር ተዋህዶ ሰው ኢንጆይ እንዲያደርገው ዘና እንዲልበት ብሎ ኢንከሬጅ አድርጎኛል፣ አበረታቶኛል በመጀመሪያዎቹ ጊዜያት ስትል ሐሳብ አስተያየቱን ሰጥቷል። ቢቢሲ ጥያቄውን ቀጠለ። ኤልያስን ካነሳን አይቀር ኤልያስ አለ፣ በህይወት የሌለው ኢዮብ አለ፣ ሌሎችም አሁን ስማቸውን ያልጠቀስኳቸው በእናንተ ክበብ ውስጥ ያሉ የሙዚቃ ባለሙያዎች አሉ አላት። በነገራችን ላይ ኢንተርቪው ኤልያስ መልካ ከማለፉ በፊት የተደረገ ነው። ግን ከምንም በላይ እውነትና የራሴን ጉዞ እንደወከልኩ በዛ ውስጥ ደግሞ ብዙዎች የሚወዱ ሰዎች በሆነ ያህል እንደተወከልኩ የሚያስቡ ይመስለኛል። ስለዚህ እነርሱን የወከልኩና ያሰማሁ ይመስለኛል በማለት ሐሳብ አስተያየቷን ሰጥታለች። ዘሪቱ በፋሽን ትደሰታለች። ስታይል መቀየር ያዝናናታል፣ ልትዝናና ደግሞ ይገባታል። ቁም ነገር የሆኑ ነገሮች እንዳሉ ሆኖ በምድር ላይ እስካለን ድረስ የሚያዝናኑ ነገሮች አሉ ብላለች። ጉዳት የለውም። ስለዚህ በእርሱም ራሴን ኤክስፕረስ አደርጋለሁ። በተሰማይ ጊዜ ሙሉ በሙሉ እዚያ ማንነት ውስጥ የምኖር ሰው አይደለሁም። ዝም ብዬ ስዘንጥ የምኖር ሰው አይደለሁም። ሳቅ ዘናጭ አይደለሁም። የሙሉ ጊዜ ዘናጭም አይደለሁም ትላለች። የሆነ ሆኖ ዘሪቱ አነጋጋሪ፣ ጎበዝም፣ ጥሩም ጠንካራም አርቲስት ነበረች። አሁን ደግሞ በዝማሬው ዓለም አነጋጋሪነቷ ቀጥሏል። ዘሪቱ ከበደ። ለማንኛውም ኢትዮጵያውያን መጽሐፉን አንብበው ሐሳብ አስተያየት እንዲሰጡ፣ ሰዎችን ማህበራዊ ሚዲያ ላይ ስም ከማጥፋትም እንዲቆጠቡ አዲስ መረጃ መልእክት እያስተላለፈ እውነቱን ሚዛኑና ትክክለኛ ነገሮች ሲኖሩ ድጋሚ ወደ እናንተ የሚመለስ ይሆናል። ያሁኑን አበቃው።